እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅ አትሊስት ለልጁ እንኳን አይጨነቅም፣ ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ በቃ ኢትሶኬ በቃ የሚያሳዝነኝ ይሄ የሚያሳዝነኝ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ተረጋጊ፣ አርፍ በሽ ነው እዚህ ጋር ተረጋጊ። ማን አየልኝ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳ የሁሉ ነገር የሆነው እኮ ለሷ ስንል ነው። ገባሽ አይደል? ሌላ እንጂ ምንም እሱ እኔ ላይ እንደዚህ የሚያስደርግ ነገር የለውም። ሩታም ሩታ ተረጋግሽ። ያንቺን እንደዚህ መሆን አንፈልግም። ገባሽ? ማናችንም እንደዚህ መሆንሽን አንፈልግም። ተረጋጊ። እሱ ሲጀመር የሚፈልገው እንደዚህ እንድትሆኝለት ነው። አንቺ ምንም እንደዚህ የሚያስኮን ነገር የለሽም። ወይኔ ሜሮን በቃ የቆጨኝ መጥራቱ እግዚአብሔር እንደዛ ተለሳልሶ እሺ ደግሞ እኔ ዳኒ ባሰማው አሁን እኔ ውሸታም ነበር የሚባለው። አይተኸዋል። እኔ እንደዚህ አስቦ አልመሰለኝም። ያ ሁሉ ነገሩ ሲናገር በቃ በደስታ ምናምን ሲያወራል ታርጌቱ እዚህ ጋር መጡ እኛ እንደዚህ ለማድረግ እንደሆነ አላውቅም። ገባሽ? እሷም በቃ እኛን በዚህ ጋር አዋርዶ ምናምን እንደሄደ ነው የሚያስቡ። ግን ይሄ ሁሉ ነገር ያደረግነው ለሩታ ስንል ነው እንጂ እኔ ምንም እንደዚህ ፈንጭቶ የሚያወራበት ነገር የለም። ገባሽ? ምንም እንደዚህ የሚያስብል ነገር አልነበረም። በቃ ሩታ አንቺ ተረጋጊ። እኔ እግዚአብሔርን ነው የምልህ ምን አይነት ትዕግስት እንደያዘኝ አላውቅም። ማለት ለመናገር ራሱ ተናነቀኝ። ሩታ ችግር የለውም። እኔ ኖርማል ነው እኮ እንደምናደርግ አይደለም። ምን ይሄንን ስንት ነገር ያሳለፍኩኝ ሴት ነኝ፣ አይከብደኝም። ችግር የለውም። ግን እኔ በዚህ ልክ ለምን እንደዚህ እንደሆነ አላውቅም። ቢያንስ ሁለተኛ ልጅ ሲመጣ የሰው ልጅ ልቡ ይመለሳል፣ ወንድ ልጅ ነው በቃ ወደ ቤቱ ይመለሳል የሚል ሀሳቤ ብቻ ነው ጭንቅላቴ ላይ ያለው። እዚህ ጋር የሚያስተናነሰች ልጅ መሀላችሁ ስላለ ማለት እኔን እንደዛ ማለቱ አይደለም። አትሊስት ልጄን እንኳን እንዴት እንደዚህ ይናገረዋል? ኦኬ በቃ እሺ እንዴ ሩታ በቃ እሱ ሄድ ድብና ምንም ማይጨቅላጽ እንዴት እንደዚህ ይናገረዋል? በቃ ተይ እሺ በቃ ተይ። ለሞራል እንኳን አይጠነቀቅም። እድካል እኮ ይሄ ልጅ ነገ እኮ ይሄን ቪዲዮ ያየዋል። እውነት እሱ የሚፈልገው ነው የሚመስለው ከዛ ሲያድግ እውነት ትናንትና እንዳለው ልጄ ከወደኔ ፈልጎኝ ይመጣል ምናምን ያለው እውነት እንደዛ ነው የሚመስለው። በእናትሽ ሩታ በቃ እኔ በእንደዚህ አይነት ስሜት እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅም አትሊስት ለልጁ እንኳን አይጨነቅም፣ ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ በቃ ኢትሶኬ በቃ የሚያሳዝነኝ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ተረጋጊ፣ አርፍ በሽ ነው እዚህ ጋር ተረጋጊ። Lulu Hypermarket. ተረጋጊ፣ አርፍ በሽ ነው እዚህ ጋር ተረጋጊ። ሜሪ ምንድነው ማድረግ ያለብን ከዚህ በኋላ አልገባኝም። ስሚኝ ሩታ ተረጋጊ። እኔ በጣም ነው ጠንቅቄ የማውቀው ይሄን የምታረጊው ለልጅ ስትይ ትዳርሽን ቤትሽን ለማስተካከል ነው። የእሱ መመለስ አልመመለስ ላይ ደንታ አይደለም የፈለገበት ገደል ይግባ። ግን እኔ ልጄ አንገቱን ሲደፋ ማየት አልፈልግም። ይሄ ነገር እኮ ያየዋል፣ ነገ ያየዋል። እናቴ ምን ሆነሽ ነው ይለኛል። ያድጋል እኮ ሜሪ። እንዴት ነው ልጁ አይጠነቀቅም? ቢያንስ ሁሉም ነገር ስህተት እስኪመስለኝ ድረስ እግዚአብሔር ይኸውልሽ ሩታ እንደገል ልንገርሽ፣ አንቺ ከማንም ሰው በላይ አዳምጪ፣ ከማንም ሰው በላይ ጠንካራ ነሽ። ታውቂዋለሽ ሩታ፣ አዳምጪ። ቆይ እንደገል ልንገርሽ ሩታ፣ አንቺ በጣም ብዙ ነገር ያሳለፍሽ ሰው ነሽ። አዳምጪኝ። በጣም ብዙ ነገር ያደረግሽ ሰው ነሽ። ከማንም የበለጠ አቅም ያለሽ ሰው ነሽ። ይሄ በጤና አይደለም። ተይው፣ እግዚአብሔር አለ ለሁሉም ነገር። አንቺ ከማንም እኔ እንባሽን ማየት አልፈልግም። ከማንም በላይ ጠንካራ ሴት ነሽ። ምን ችግር አለ? ሉሊ ደግ ነገ ጧት ይሄ ቪዲዮ በደንብ አባቱን ይመልከተው፣ ማንነቱን እንደም ይሄው። አይደፋም። ለምንድን ነው የሚደፋው? አንቺ ጠንካራ እናት ነሽ።
አንቺ በራስሽ ኮንፊደንስ መቼ ነው ያጣሽ? ጥረጊባሽን። እሺ ጥረጊባሽን። በቃ እኔ አልፈልግም ማየት። እኔ በልጄ ማንም ሲመጣብኝ ልጄን ሲያሳቅቀው ማየት አልፈልግም። ማንም አልበቃል እኮ ነው ማየት አልፈልግም። እሱንም ቢሆን ያለው አይደለም ሜሪ ታዲያ ለምን ከዚህ በፊት ያስመስላል? ልጄን ይዘሽ ልትሄጂ ነው? ልጄን እንዴት ልታረጊው ነው? ልጄ ራሱ ከበር ለማድረግ ነው። ሩታዬ ንዴትም ላይ ሆኖ ሊሆን ይችላል። ሜሪ ይሄንን ነገር ማውራት ከጀመረ ቆይቷል። እኔ ከልቡ አልመሰለኝም ነበረ። ምክንያቱም ከዚህ በፊት ሲያደርግ የነበረው ልጄን እንደዚህ ነው፣ ልጄ ሊሄድ ነው። ሩታ የፈለገውን ነገር ያድርግ። በቃ አንቺ ጠንካራ እናት ነሽ። ረፊ እኔን አይደለም ጥረጊ። እኔ አሁን ምንም እንዳታወሪኝ፣ በቃ ምንም እንዳታወሪኝ። እሺ አታወሪኝ ምንም ነገር። እንባሽን ጥረጊ። መጀመሪያ እንባሽን ጥረጊ። እንዴ በኢየሱስ ሩታ አንድ ነገር ልንገርሽ፣ ገባሽ አይደለ? እኔ በጣም ባንቺ እርግጠኛ ነኝ። ገባሽ አይደለ? በጣም ብዙ የሚወድሽ ሰው አለ፣ በጣም ከጎንሽ የሚያግዝሽ ሰው አለ። እኔና ሜሪ አለ። ምንም አቅም አይኖረን፣ ግን ቢያንስ ከጎንሽ አለን። ገባሽ አይደለ? ምንም ነገር ባናረግልሽ ቢያንስ ከጎንሽ አለን። አንቺ ትናንትና የነበረሽን ጥንካሬ፣ ትናንትና የነበረሽን በልብ መተማመን፣ በራስ መተማመን ብቻ መልሹ። ገባሽ? የምንፈልገውን ነገር ከፈጣሪ ጋር ተጋግዘን የሆነች ደረጃ ላይ እናደርሰዋለን። ገባሽ? ልጁ ከቀልቡ አይደለም የሆነ ነገር ሆኗል። እኔ እንደዛ ነው የሚሰማኝ። ገባሽ? እኔ ግን ካንቺ የምፈልገው ጠንካሯ ነው ሩታ ነው። ገባሽ? ምንም ነገር አማትበገሯ ነው ሩታ። አይተሻል ምን ያህል ሰው ከጎንሽ እንዳለ ሩታ። ገባሽ? ያንቺ መሰበር፣ ያንቺ እንደዚህ ማልቀስ፣ ያንቺ እንደዚህ ማዘን ማናችንም አንፈልግም። ገባሽ? እንደዚህ ስትሆኝ እንዲህ ስታለቅሽ ነው እንደተሸነፍሽ ነው የሚያምኑት። ገባሽ? እንዳሸነፉ ነው የሚያምኑት። ያ ደግሞ ልክ አይደለም። ሩታ እስከ ዛሬ ድረስ በቃ እንደዚህ የሆነ እየወጣም እየመጣም አንቺ ጋር የሚመለሰው ለምሳሌ ጥንካሬሽን ስለሚያውቀው ነው። ሩታ አንቺ ከማንም የበለጥሽ ምሳሌ የምትሆኚ ለስንት ሴቶች ምሳሌ የምትሆኚ ጠንካራ ሴት ነሽ። አንቺ ጠንካራ እናት ነሽ። አንቺ እኮ ከ6 ወር በፊት እኮ ይሄን ህይወት አታውቂም። አንቺ ግን የዛሬ 6 ዓመት ልምድ ያለሽ ነው የምትመስዪው። ያለሽ ነገር ለልጅሽ ልጅነትሽ ሳያታልልሽ ቤትሽ የተቀመጥሽ ዝቅ ብለሽ ልጅሽን ያሳደግሻለሽ ጠንካራ ሴት ነሽ። ይዝለል የፈለገበት ይዝለል። የሚዘል ሰው መጨረሻ ተሰብሮ ነው የሚቀመጠው። ነገ ጧት እችንምባ ራሱ እዚች ቦታ ላይ መኝ ሜሪ ምን አለሽ ያነባታል። ዛሬ ሄርሜላ ላር ይበል አዝሏት እስኮኮ አርጓት ይዙር። አንቺ ከማንም በላይ አቅም አለሽ። ፋሚሊዎች አሉ፣ የተከበሩ ወዳጆች አሉሽ። እኛ አለ የተከበረ ቤተሰብ አለሽ። አለቀ። እሱ ማለት ልክስክስ ነው። ልክስክስ ወንድ ነው። የማይረባነቱን ነው መጥቶ እዚህ ጋር ያሳየው እንጂ ወንድ ልጅ በየቦታው መውለድ እንደቁም ነገር አይቶ የሚያወራበት መንገድ ምንም ነገር የለም። እኔ አላውቅም። እኔ ምን ሆነ እንደሆነ አላውቅም። እኔ ግን ምን መሰለሽ ካንቺ የፈለገውን ነገር ያድርግ፣ ሲፈልግ ቀለበት የፈለገውን ነገር ያድርግ። ግን አንቺ ልክ እንዳልሽው ነገር ስቴዲየም ውስጥ ገብቶ ያግባ። ጣት ለምን አይደረድርላት? እኔ ሜሪ እሱ እኮ አይደለም በቃ አሁን እንባ እንዳላይ በቃ እንባ እንዳላይ ስሚኝ፣ በጣም የሚያሳፍረው ኢትስ ኦኬ። እንዴት ነው ልጁን እንደዚህ የሚናገረው? ግን እኔ የፈለገበት ይሄድ የፈለገበት ይሁን። እኔ ግን ለልጄ እናትም አባትም ሆኜ ማሳደግ አያቅተኝም። በቃ እስከ ዛሬ ድረስም አንድም ቀን እንደዚህ እንዲች እንኳን ብሎ አያውቅም እኮ። እኔም አልፈልግም ሲጀመር ራሱ ልጅሽ የምታኖሪው በቃ ምን አርጎልሽ እስኩ ለሾው ነው የፈለገው። ስፖርት ቤት ለመውሰድ ዋና ቤት ለመውሰድ ለምናምን ለራሱ ነው የፈለገው እንጂ አባት ከሆነ እየገዛ ወተቱን እየገዛ ዱቄቱን እየገዛ ለልጅ ምን ያስፈልገዋል ዳይፐሩን እየገዛ ልብሱን እየገዛ ጫማውን እየገዛ ሳይክሉን መኪናውን እየገዛ መስራት ይችላል እኮ አባት ከቁ በቃ ታዩ እሱን እንደዚህ ስትይ ነገ ወጥቶ ይገዛል። ይግዛ። አይመለከተንም። እቤቴ ልጄ ብሎ ሌላ ላሉት ልጆች ብዙ አሉኝ ብሎ አይደለ ላሉት ልጆች ይስጣቸው። ትልሽ እንዳይ ልክ እንዳልሽ ይሄ ነገ ልጅሽ እንደሚያየው ሁሉ ማለት ነው ያንቺንም ጥንካሬ ማየት አለበት። ገባሽ አይደለ? ያንቺንም ጥንካሬ ያያል። እናቱ ምን ያህል እንደምትወደው ያያል። ገባሽ አይደለ? የእሱን ክፍተት ብቻ አይደለም ያንቺንም ጥንካሬ እዚህ ላይ ታሳይ። በቃ ጠንክረሽ እናትም አባቱ ምን ልጅ ያሳደግሽ ነው። ሁለተኛውን ልጅ ደግሞ በቃ ፈጣሪ ያውቃል። خلوني أخبركم عن هالموقع المنقذ. طلبت الموبايل من ريفان، عندهم موبايلات مستعملة مجددة ومضمونة. ሁለተኛውን ልጅ ደግሞ በቃ ፈጣሪ ያውቃል። ምንም ነገር አይፈጠርም። እኔ በአንቺ ጥንካሬ ማለት ነው ሙሉ በሰንት ነው የምታምነው። ገባሽ? ጥንካሬሽን እኛ አለን። በጣም የሚወድሽ ብዙ ህዝብ አለ። ገባሽ አይደል? ዳኒ ተው፣ ሌላውን እኔ አስብበታለሁ። ድጋሚማ ስቃይ አትሰቃይም። ተው ማድረግ ያለብንን
የምንችለውን አቅማችን የፈቀደውን ነገር በሙሉ እናደርጋለን። እኔ ግን የምፈልገው መሰለሽ ያቺኛዋ ጠንካሯ ሩታ ገባሽ አይደለ? ምንም ነገር ሊቀር ይችላል። ቅድም ስትናገር የነበረችው በኮንፊደንስ የፈለግከውን አድርግ የምትለው ገባሽ አይደለ? በቃ ያኛው ጥንካሬሽ ያኛው ስብዕናሽ ነው ማናችንንም ከጎንሽ እንድንቆም ያደርገን። ስለዚህ ድጋሚ ማልቀስ እኮ የልጄ ነገር ይዞኝ እንጂ ማንም የፈለገበት ገደል ነበር ስላቸው ጋር የሚያቀኛል። አንዴ ሶስት አይነት ሰው እንደሆንኩኝ እኛም እሱን ነው የምንፈልገው። ያንቺን ጥንካሬ ነው የምንፈልገው። ምክንያቱም አሁን ላይ እንደዚህ መቶ ሜንሽን ማድረጉ ቀለበት ላደርግ ነውና ሜንሽን ማድረጉ እያንዳንዱ ነገሮች አንቺን ለመስበር ነው። እሱ እንዳትሰበሪ እሱም የሚፈልገው እንዴ ነው መስበር የሚፈልገው። ብሰበርማ ድሮ ተሰብሬ አይል ነበር እኮ ወፍ እንዳያስበው እንደዛ አይነት ነገር ሊፈጠር የማይችል ታሪክ ጉልበትሽ ነው ማሳየት ያለብሽ። ፈለገው ነገር መምጣት ይችላል። ገና ከዚህ በኋላ በጣም ብዙ ከባድ ነገር እኔ እኮ ምን አይነት ሴራ አስቦ መምጣት የገረመኝ እኮ እንደዛ ተስለምልሞ እሺ ብሎኝ ምናምን። እኔ እኮ እሱ ነው እያንገበገበኝ እንደዚህ ለማልቀስሽ እኮ ይሄን እንዴት እንደዛ ይናገራል ብዬ ነው ለሬት ተሰማኝ እንጂ ምክንያቱም እኔ ስንትና ስንት ነገር ያሳለፍኩት ነው። ስንትና ስንት ነገር አይቻለሁ በሱ የተነሳ እንትና ስንት ነገር ፈትኖኛል። ነገሩን በጣም እንደዚህ አይኑን እጉር አድርገዋለች። ገባችሁ? ማሰብ አልቻለም ጭራሽ ለሱ አሁን ሳስበው እሷ ምንም አላጠፋችም። ኖ ሜሪ ልጁን እኮ እያወረችው ነው። የልጅን ፎቶ ቤት ተሰቅላለሁ። ስለዚህ ልጅ እንደተቀበለችው ነው ሰውየው የሚያምነው። ገባሽ? ልጁ እያመነ ያለው ምን ያህል ብትወደኝ ነው እንዲህ የምታደርግልኝ ብሎ ነው የሚያስበው። እሷም በጣም ብልጥ ነች። በጣም ነገሮች እየሄደሽ ነው ያለችው። እሷማ በስማርት ወይ ነው የምትሄደው። ልጅ ቤቷ ውስጥ የምትሰቅልበት ምንም ምክንያት የላትም። ልጁ የሩታ ነው። ፎቶ እንኳን መሰቀል ካለበት ቤቱ ነው። ለምን እዛ ቤት ተሰቅሏለች? ገባሽ? ያ ስሜት እንዲሰማው ነው። ገባሽ? ተሞክረውና እሰቅላታለሁ። ማን ዝም ይላታል? እሰቅላታለሁ። እንደዚህ ነው ማንጠለጥላት። ያ ስሜት እንዲሰማው ነው። አላወቀችም እስከዛሬ ድረስ። ምክንያቱም ቤቱ እንደሆነ የመጣችው በአብርሃም ምናምን ስለሆነ ነው ዝም ያልኩት እስከዛሬ። በልጄ ትምጣና ተሞክረኝ። አታቀኝም እንኳን እሷ አብርሃም አያቀኝም። እሱ አያቀኝም አይደለም እሱ አያቀኝም። ሞቻለሁ እኔ ያኔ እንጨረሳታለን። መኖር ሊናፍቃት ነው ማለት የማስመሰሏ ጥግ እኮ ነገር ነው። ያልወለድከውን የማታውቀው ምን የማይመለከታት ልጅ አመጣ መስቀል የሱ ፎቶ እንደፈለገች ትስቀል። ገባሽ አይደለ? እኔ ምን መሰለሽ ታርጌቷ እኮ ስለገባኝ ነው። ልክ ቤቱ እንደሆነ እንዲሰማው በቃ ልጁንም እንደምትወድለት ነው እንዲሰማው ነው ታርጌቷ። ገባሽ? ይሄ ደግሞ መብቷ አይደለም። የሩታ ልጅ ፎቶ አራቺ ነገ ጠዋት ላጥባው ነው የምትለው ልጁን ቢመቻት። ማንኛውም አሁን ያለው ኮንፊደንስ ይሄ ጥንካሬሽን ነው የምንፈልገው። ጀግነን ጠንክረን ማሳካት ያለብንን ነገር እናሳካለን። ማንም ቢመጣ ማንም ቢሄድ ሩታ እግዚአብሔር ገባሽ? የትላንቷ ጠንካራዋ ሩታ በጣም የምትኮሪበት ቤተሰብ ያለሽ በጣም ብዙ ተመልካቾች ያሉሽ ገባሽ አይደለ? አሳይተውሻል። ያ ጥንካሬ ነው ካንቺ የሚፈልጉት። ለሱ እንድታዝኝለት እንድትሰበሪ ነው አይፈልግም ማንም ሰው። ከዚህ በቻልሽው አቅም ጥንካሬሽን አሳይኝ። አንቺ አለው በረታለው ካልሽ እኛም አንቺን ለማገዝ ከጎንሽ ነው የምንሆነው። ግን አንቺ ከደከምሽ ግን እያዘንሽ ከሆነ ደግሞ እኛም እንደክማለን። እና ሩታ እባክሽ በቻልሽው አቅም ጠንካራ ሁኚ። ልጁ ልክ አይደለም አይመለከተንም። የፈለገውን ነገር ያድርግ። አንቺ ልጅሽን እስከዛሬ ሳይሰለችሽ ሳይደክምሽ ከበደኝ ሳትይ የማንኛችንንም ነገር ድጋፍ ሳትጠይቂ ነው ልጅሽን እያሳደግሽ ያለሽ። ይሄ በቃ ጀግና እናትነትሽን ነው የሚያሳየው። ይሄኛው አቅምሽ ነው ማለት የምትፈልጊው ነገር አለ? ምን ማለቃቀስ ሜሪ ሾቀት ቆመን ነው ሜሪ ተነሽ። እኔ ደበረኝ ማርያምን። እንደዛ ባያወራ አይኖር እሷንም ለማስለቀስ ምክንያት አለ። ጠንካራ ሰው እኛ የምናሳየው ቆመን ነው። ገባሽ አይደል? እያለቀሳችሁ ወይ ደግሞ አዝነን ምናምን ማየት የለበትም። በዚህ ልክ እንዴት ተኮፈሰበት ነገር ማለት ነው። ሩታ እዚህ ጋር ባትኖሪ ምን ማድረግ እንደምችል አሳዩ ነበር። ግን የልጅሽ አባት ነው፣ እሱ አከብረዋለሁ። አንቺ እኮ ነብር ነሽ። ታውቂያለሽ፣ የልጅሽ አባት ስለሆነ ነው ያከብረው። ክብር የሚገባው ክብር። እውነት እኔ እንደዚህ እኔ እዚህ ጋር ደርሶብኝ ነበር ያወራሁት። በቃ እዚህ ጋር ተናንቆኝ ነው ያወራሁት። ማርያምን ማለት በጣም የስድብ ጥግ ነው የተሳደበው። ግን አልኩት እኔ ራሴ እኮ ለፈለፈ ራሱ ፈዞ እኛንም አፍዞ ነው ሄደው። በእውነት
የራሱ መፍዘሳት እኛንም አፍዞን ሄዱ የሚቆጨኝ ከሄደ በኋላ ምን ሆኜ ነው እንዲህ ሲል እንዲህ ያላልኩት ምናምን ሁሉ የሚለው አስተሳሰብ ይመጣልኝ። አንተ ፈዝጄ እኮ ነው ያስኩሽ ነው ሜሪ እኮ አለ እንድትረጋጊ ለማረጋጋት እየሞከርኩ ነበር። እኔም በጣም ራስሽ ሜሪ አንዴ ወይዬ እኔ አላውቅም። በቃ የሆነ ማለት ሁለት ሰው ሆነብኝ። አውርቶኝ የመጣው አመጣጥና ሲያገኘኝ የተቀየረበት መንገድ ልክ አይደለም። ሩታዬ በጣም ነው የሚያስደነግጠው። ችግር የለውም ለሱስ ቢሆን እንዲመቀየር ጥሩ ነው እንዴ? ችግር የለውም። አሁን እኮ እዚህ ጋር እየተለማመጥ ነው እየለመን ነው ምናምን ነው የመሰለው። እናንተ እኮ መጥፎ ነገር አስባችሁ አይደለም ማለት መሰደባችሁ እኮ አግባብ አይደለም። አይ እንደዛ ሳይሆን እንኳን ደስ አለን ነው እያላችሁት እኮ ነው ማለት ምንም ከመሬት ተነሱ ያው ሁሉ ሲስድብ ሲሳደብ እኔ ከዛ ደግሞ ሳቀ ሲስቅ ደግሞ እየቀለደብን ነው እንዴ ምናምን ብዬ ጉድጋሚ በጣም ነው የቀለደብን ዛሬ። ሀሳቤ ሌላ ቦታ ሆነ ማለት በቃ እኔ አሁን አሪፍ አልሆንኩም ዳንሻዬ። ኧረ በስመ አብ ችግር አይፈጠርም። እኔ ብሄድ ይደብራችኋል? ኧረ ለምን ትሄጃለሽ? እንትን አደረገኝ ራሴን አሪፍ አይደለሁ። በስመ አብ እኔ እንደዚህ ሆኜ አላውቅም በእውነት ተረጋጊ። አሪፍ አይደለም። እሺ እንዴት አድርገን ወይ እረፍት ታደርጊያለሽ ወይ እረፍት ታደርጊያለሽ? አይ አይደለም እንትን ገባ ዳንሻዬ። አይ ኖ ይሄን ነገር አልጠበቅሽም እኮ በስልክ ስታወሪው እንደዚህ አይነት ነገር ይፈጠራል ብለሽ እንዳላሰብሽ እርግጠኛ ነኝ። ምክንያቱም እኔም ደግሞ ስለሰማው ገና ሲመጣ እንደ ወንድም ደስ ብሎኝ እንኳን ደስ አለ ሁለተኛ ልጅ ስለተወለደ ስላረገዘሽ ምናምን ነው። እኔ ግን ኤክስፔክቴሽናችንን ነው የቀየረው። ጭራሽ የማይታሰብ ነገር ነው ያደረገውና በዚህ ልክ እንዲህ እየተወጠረ ሲያወራ እግዚአብሔርን እሱም ማስተንፈስ አይከብድም። ገባሽ? ቀላል ነው ምንም ነገር ማድረግ። ግን እዚህ ጋር ሩታለች ቆሜ እዚህ ማሰደብ ማለት በቃ ከባድ ነው። አንዳንዴ አትያሽ። ገባሽ? ከተያሽ ምንም ማድረጋችን እዚህ ጋር ሁለተኛ ልጅ ይዛለት ምናምን እኔ እዚህ ጋር ከሱ ጋር የማይሆን ነገር ውስጥ መግባት አልፈለኩም። በቃ መረጋጋትን ነው የፈለኩት። አንተን ተረጋግኝ እንዲሰረጋግቻ ወርቻ አላውቅም። ግን ይሄ የመረጋጋት ጥጉ ነው ነገሮች። ከዚህ በላይ ግን አንድ መስመር እንዲያልፍ አላረገውም። አንድ መስመር አያልፍም ከዚህ በኋላ። ይሄ በጣም ትልቅነት ነው ሜሪ። በጣም በእንደዚህ አይነት ልክ ሰው እንደዚህ ሊሆን አንቺ ተረጋግተሽ ነገሮችን ስቴብል ሆነሽ ማሳለፍ ማለት ይሄ በጣም ትልቅነት ነው። በጣም ይሄ ስማርት ላልሆነ ሰው ስማርትነትን ምን አስተዋይነትሽን ነው እዚህ ጋር እያሳየሻለሽ አንቺ ያልገባሽም እንጂ ግን እኔ እኮ በዚህ ልክ ደግሞ የእሱን ስነ ስርዓት የእሱን ምን አይነት ጋጠ ወጥነት የእሱን ምን አይነት የሆነ አግድም አደግ ነው እየመጣ የተናገራችሁ ነው። በጆሮሽ ልድገም እንዴ ላይ እየመጣ ሁላችሁ ናችሁ ያረገዛችሁ። ምን አይነት አማርኛ ነው የሚያወራው? ማለት በዚህ ልክ እንዲናገረኝ አልፈልግም፣ ግን በእውነት ዛሬ ላይ ማለት በጣም ይታገስ። ሜሪ ተረጋግሽ፣ ብቻ ተረጋጋ። ስሚኝ ሩታዬ፣ ምን ልልሽ ነው መሰለሽ ዋናው ነገር የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላሙ መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ከዚህ በኋላ ግን ትዕግስት ያብቅቷል። በቃ ወደም አልፈልገው ባህሪ እየወሰዱኝ ነው ማለት በቃ እኔ ነገሮችን ሰላም ለማድረግ በቻልኩት አቅም ጥሬያለሁ። ከዚህ በኋላ ሌላኛውን ዳንኤል ነው የሚያወስ። ገባሽ አይደል? ሌላኛውን ዳንኤል በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ። ገባሽ? እናንተ እያጨረበራችሁ እየዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ተሰቅለዋለሁ ምናምን የሉልም ፎቶ ምናምን ብላለች። ስለዚህ አሁን ከትዕግስታችን በላይ ናቸው። ይሄ ከትዕግስታችን በላይ ነው ማለት እስከዛሬ ዝቅ ብያለሁ፣ ተናነሰንላችኋል ምናምን። አሁን ግን ይበቃል። ይህን ቪዲዮ ምናልባት እያያችሁት ከሆነ አብርሃም ሄርሜላ ይሄ መጨረሻ ማስጠንቀቂያችን ነው። ስርዓት ይኖራችሁ። በቃ ሄርሜላ እያደረግሽ ያለሽው ነገር ልክ አይደለም ከሚባለው በላይ ታግሼሻለሁ፣ ከሚባለው በላይ ነገሮች ጥሩ እንዲሆኑ ሞክሬያለሁ። በስርዓት መተን ቤት ሻውርተንሻል ምናምን ነገር እሱ እንደዚህ እየሆነብን ያለ ነው። እሷ እያሳየች ያለችው ነገር ነው። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ። ገባሽ? በቃ ሩታ እንድትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መጥቶ ያው ሁሉ ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። ከዚህ በኋላ ግን በቃ እንዳትጫኝ እሺ ሩታ። በቃ እነሱ በመጡበት ቶን ነው የሚሄደው። እኔ ከዚህ በኋላ አብርሃም ባወራኝ ቶን ነው የማወራው፣ ሄርሜላም ባወራች ልክ ነው የማወራት። ከዚህ በኋላ ማድረግ ያለብኝ ነገር እኔ እንዲተናንሽ ምናምን ሹሩሩ ምናምን እያልኩ አላልፋቸውም።
በቃ በንዴት ከሆነ ንዴት ነው፣ ጸብ ከሆነም ጸብ ነው። ምንም ነገር አያመጡ። ስለዚህ እስካሁን ታግሰናችኋል፣ ይበቃችኋል። ራሱን እንዴት ነው በቃ እንደ ጅብዶ የሚቆጥረው እዚህም እዛም መንዘላዘል። ኧረ በስመ አብ በጣም አልገባኝም። ማለት ከኋላው እኮ ብዙ በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ለሌሎች ሰዎች ለምንድን ነው ክብር የማይኖረው? እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደግከው ነው እኮ የሚባለው። ይሄ በጣም አግድም አደግ የሆነ ስነ ስርዓት ያለው አስተዳደግ አድጎ እዚህ እኛ ላይ ይወራጫል። እኔ ማለት ይሄ ነገር የወንድነት መገለጫ ነው ብዬ አላስብም። ምክንያቱም ሁላችንም በየራሳችን የምንኖረው ህይወት አለ። እኔም ህይወቴ ላይ እንደዚህ አይነት ነገር አፕን ቢያደርግ አውቃለሁ ምን ያህል ሃንድል ማድረግ እንዳለብኝ፣ ለልጄ ምን ያህል መስዋዕትነት መክፈል እንዳለብኝ ምናምን አውቃለሁ። ገባሽ አይደል? እኔ አብርሃም ይሄን የተረዳ አይመስለኝም። ለልጁ እናት እንኳን የሚሰጠው ክብር ልክ አይደለም። ቢያንስ በክብር አላወራሽም። ለማንኛውም ዛሬ የተፈጠረውን ነገር እንደው ምንድነው ዋጋ እናስከፍለዋለን። ጽድቁ ቀርቶብኝ በቅጡ በኮነነኝ አለ ያገሬ ሰው። እንደው ለኔ የሚሰጠው ክብር ትቶ ለልጁ እንኳን እንዲህ ነገ ያዋል ይሉ ነገ ምን ይሰማዋል? እኔ ልጁ ልክ ስላልሆነ ስነ ስርዓት ግን በጣም ይጎላዋል። እንዴት ስነ ምግባር የሚማርበት ትምህርት ቤት ካለ እኔ ሙሉ ወጪ እችላለሁ። ይማር ገብቶ እውነት በጣም ባለጌ ሆኗል። ያ ስለዚህ ይሄ መጨረሻ ማስጠንቀቂያችን ነው። የሚደብራት ስሜት